መጽሐፍ ሲናገር እንደዚህ ይላል፣ ፈረስ ለጦርነት ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ይላል። ወዳጆቼ ሆይ ሰዎች ጉልበት ስላላቸው አቅም ስላላቸው በሰውኛ በደረሱበት ኃይልና ብርታት ስለተዋጉ ድልን አያገኙም። ለድል ሰዎች ሊዋጉ ይችላሉ፣ ግን ሽንፈትን ይከናነባሉ። በአቅማቸው የተመኩ በጉልበታቸው የተመኩ ሰዎች ሳይከናወንላቸው ቀርቶ አይተናል። መጽሐፍ ሲናገር ግን እንደዚህ ይላል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው ይላል። በየትኛውም ጉዳያችሁ ላይ የእናንተ ነገር ያለው ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ የሆነን ድል የሥጋ ለባሽ አቅም ወይም ደግሞ እናንተን ለማስቆም ከሚሯሯጡ የጨለማ ኃይላት የተነሳ በፍጹም ሊቆም አይችልም። ነገራችሁ ያለው ሕይወታችሁ ያለው የእናንተ ጉዳይ ያለው በእግዚአብሔር እጅ ነው። በእግዚአብሔር እጅ ያለ ነገር ሊሞት ይችላል፣ ግን ትንሣኤን ያገኛል። ሊታመም ይችላል፣ ግን ይፈወሳል። ወደ ኋላ የቀረ ሊመስል ይችላል። ቀስት እንደሚለጠጥ ግን ተስፈንጥሮ ወደፊት መምጣት ይችላል። እግዚአብሔር ሰልፍ ማዞር ይችላል። ከኋላ የነበረውን ከፊት ማምጣት ይችላል። እግዚአብሔር የትናንቱን ዛሬ ማምጣት ወደ ኋላ መመለስ ይችላል። ለዚህ ነው መጽሐፍ ሲናገር ተምችና ኩብኩባ የበላባችሁን ዘመን እመልሳለሁ አለ። እግዚአብሔር መመለስ ይችላል። ወደ ኋላ የሄደውን ወደፊት ማምጣት ይችላል። ዛሬ እንደዚህ ባርካችኋለሁ በኢየሱስ ክርስቶስ ስም። እግዚአብሔር በድል ይባርካችሁ። እግዚአብሔር በመከናወን ይባርካችሁ። እግዚአብሔር በነገር ስኬት ይባርካችሁ። ለፍታችሁ ደክማችሁ ፍሬያችሁን የምትበሉ ያርጋችሁ። ሮጣችሁ እግዚአብሔር ወዳየላችሁ ነገር የምትደርሱ ያርጋችሁ። በብዙ ለፍታችሁ ደክማችሁ እግዚአብሔር የልፋታችሁን ውጤት የድካማችሁን ውጤት የምታገኙ ያርጋችሁ። ዛሬ እንደዚህ ባርካችኋለሁ በኢየሱስ ክርስቶስ ስም። ሩጫ ለፈጣኖች አይደለም። ወዳጆቼ ሆይ በምትሮጡበት ጉዳይ ላይ እግዚአብሔር ከእናንተ ጋር ይሁንላችሁ። ለነገራችሁ ስኬት፣ ለነገራችሁ ፍጥነት እግዚአብሔር ለያዛችሁት ለየትኛውም ጉዳያችሁ መከናወንንና ስኬትን ይስጣችሁ። በጌታ በኢየሱስ ክርስቶስም በዚህ ባርኪያችኋለሁ። ሻሎም